ሰላም ውድ ልጆች አስተዳደግ ቤተሰቦቼ እንዴት ናችሁ? ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። የዛሬው ቪዲዮያችን ስለ ጽንስ አቀማመጥ በቤት ውስጥ እንዴት መስተካከል ይችላል የሚለውን እናያለን። በባለፈው በፓርት 1 እና በፓርት 2 ያየናቸው ጽንስ ከመቼ ጀምሮ ነው መገለበጥ ያለበት፣ ትክክለኛው አቀማመጥ የትኛው ነው የሚለውን አይተናል። ዛሬ ደግሞ በቤታችን ውስጥ ጽንስ አቀማመጡ እንዲስተካከል ምን ማድረግ አለብን የሚለውን እናያለን። በመጀመሪያ ደረጃ አንዲት እናት ጽንስ አቀማመጡ ልክ አይደለም ተብሎ በተነገራት ጊዜ መደንገጥ አያስፈልግም ማለት ነው። አንዳንድ ጊዜ ከ36 እስከ 37 ሳምንት ጊዜም ጽንስ በራሱ የመቀየር እድል ይኖረዋል አንዳንድ ጊዜ። ነገር ግን እስከ 35 ሳምንት ድረስ መገልበጥ እና መጨረስ ይኖርበታል ማለት ነው። በዛሬው ቪዲዮአችን እንዴት እናድርግ የሚለውን በመጀመሪያ ደረጃ ወይም በአንደኝነት የምናየው እንቅስቃሴ ማድረግ ነው። አንዲት እናት ጽንሱ እንዲገለበጥ እንቅስቃሴ ማድረግ ይኖርባታል። ይህ መራመድን ይወክላል ማለት ነው። መራመድ እንቅስቃሴ ማድረግ፣ ቀላል እንቅስቃሴዎችን ማድረግ ይኖርባታል። በሁለተኛ ደረጃ በምስሉ ላይ እንደምትመለከቱት አንዲት እናት ጽንሱ እንዲስተካከል በዚህ መልኩ መቀመጥ ይኖርባታል። ስትተኛም በጀርባ መተኛት የለባትም ማለት ነው። በጎን ብቻ መተኛት ያስፈልጋል ማለት ነው። ሌላው በዚህ ኳስ በተሞላ ፊኛ ላይ ተቀምጦ ይህንን ስፖርት መስራትም ይጠቅማል ማለት ነው። ሌላው እና በሶስተኛ ደረጃነት የምናየው በቂ ውሃ መጠጣት ይኖርባታል። በቂ ውሃ እናቲቱን አካል ያረጋጋል፣ እንዲሁም ለጽንስ እንቅስቃሴ ይረዳል። በአራተኛ ደረጃነት የምናየው ደግሞ የሐኪም ምክርን ማዳመጥና ከሐኪም ጎን መሆን ወይም ሐኪም የሚለንን መስማት ይኖርብናል ማለት ነው። ቪዲዮውን አጭር ለማድረግ በቻልኩት አቅም ሞክሬያለሁኝ። ቪዲዮዬ እንዲደርሳችሁ ሰብስክራይብ አድርጉኝ፣ ቤተሰብ አበረታቱኝ፣ ሼር ላይክ አድርጉልኝ። አመሰግናለሁ። መልካም ቀን።